ሴቶችዬ ድካማችሁን ሁሉ ከንቱ በማድረግ የክብደት መቀነስ ጉዟችሁን የሚያስተጓጉል አብዛኞቻችሁ ማለት ከ10 አንዷን የሚያጠቃ ግን ደግሞ ብዙዎቻችሁ የማታውቁት ሌላ ችግር ደግሞ PCOS ወይንም ደግሞ ፖሊሲስቲክ ኦቫሪ ሲንድሮም ሊሆን ይችላል። ግን አሁን በ2026 ግንቦት ወር ላይ PMOS ተብሎ ተቀይሯል። ምክንያቱም የበሽታውን ተፈጥሮ በተሻለ የሚገልጽ ስም ነው ተብሎ ስለሚታሰብ ነው። እህቴ ከሰው የተለየ እየተመገብሽ ስለሆነ አይደለም። እመኝኝ እንደ ሰውም ክብደትሽን ለመቀነስ ሳትሞክሪ ቀርተሽም አይደለም። ይህ ሁሉ እኮ ያንቺ ጥፋት ሁላ ላይሆን ይችላል እናቴ። በብዙ ሴቶች ላይ የሚታይ የሆርሞን መዛባት ችግር ነው። PMOS የሆርሞንና የሜታቦሊክ ችግር ሲሆን በዋናነት በእንቁላል እጢ ወይንም ደግሞ ኦቫሪ ላይ የሚከሰት ግን መላውን ሰውነት የሚጎዳ ሲሆን የወንድ ሆርሞኖችን ለምሳሌ እንደ አንድሮጅን ያሉትን በመጨመር እና የኢንሱሊንን ችግር ያስከትላል። ይህ የወር አበባ መዛባትን፣ አላስፈላጊ ቦታ ላይ ፀጉር ማደግ ለምሳሌ በፊትና በሰውነት አካባቢ እና ደግሞ አስፈላጊ ቦታ በተለይ የራስ ቅላችን አካባቢ ላይ ደግሞ ፀጉርን እየሳሳ ይሄዳል። ብጉር፣ ክብደት መጨመር ከጨመርንም ደግሞ ለመቀነስ መቸገር እና የመውለድ ችግርንም ሊያስከትል ይችላል። ኢትዮጵያ ውስጥም ብዙ ሴቶች ይጎዳሉ ተብሎ ይታሰባል። ምንም እንኳን አብዛኞቻችሁ ባያውቁትም ጥሩ ዜናው ግን ላይፍ ስታይል መቀየር፣ እንቅስቃሴ ማድረግ፣ በተለይ ጥንካሬ ስፖርት ማዘውተር፣ ጤናማ አመጋገብ ላይ ትኩረት ማድረግ እና በቂ እንቅልፍ ማድረግ በጣም ሊረዱን ይችላሉ። በዋነኛነት ሊረዳችሁ የሚችለው ክብደት መቀነስ ነው። ለሱ ደግሞ በተለየ ሊረዳችሁ የሚችል የስፖርትና አመጋገብ እቅድ የያዘው ሁልጊዜ የምትጠቀሙበትን መጽሐፍ ባየው ላይ በ499 ብር ብቻ ማግኘት ትችላላችሁ። አመሰግናለሁ።